ሰላም ሰላም ቤተሰቦች እንዴት ናችሁ? እንግዲህ ትላንትና ከትላንት ወዲያ በሰራሁላችሁ ቪዲዮ መሰረት ብዙ አይነት ኮሜንቶች ጽፋችሁልኛል፣ አመሰግናለሁ። በቪፒኤን በደንብ ነው የሚሰራው እኔ ቪዲዮ ላይ ያሳያችኋለሁ እና ደግሞ እንዴት ዊዝድሮ ማድረግ እንደምትችሉም ጠይቃችሁኛል። በፔፓል እንደሆነ ለእያንዳንዳችሁ መልሼላችኋለሁ። መጀመሪያ ቪዲዮውን በትክክል ይዩት። በትክክል አይታችሁ ስቴፕ ባይ ስቴፕ እየተከተላችሁ ከሄዳችሁ በእርግጠኝነት 100% ይሰራል። ነገር ግን ዛሬ ይዤላችሁ የቀረብኩትኝ ያለምንም ቪፒኤን የሚሰራ ነው። ኢትዮጵያ ውስጥም ዓለም አቀፋዊ የሆነ አፕሊኬሽን ነው። ኢትዮጵያ ውስጥም ይሰራል። ስሙ ፍሪካሽ ይባላል። የተለያዩ የሚሰጠንን ጌሞች በመጫወት ቪዲዮዎችን በማየት እና ደግሞ አንዳንድ ሰርቬዎችን በመመለስ አንዳንድ ጥያቄዎችን በዶላር የሚከፍለን አፕሊኬሽን ነው ማለት ነው። በፍሪካሽ እንዴት ገንዘብ መስራት እንደምትችሉ ስቴፕ ባይ ስቴፕ አስተምራችኋለሁ። ዊዝድሮስ እንዴት ነው የምታደርጉት የሚለውን ነገር ሁሉንም እናያለን ማለት ነው። በመጀመሪያ ግን ብዙ ሰዎች አይሰራም ብላችሁ ለምትጠራጠሩና ጥያቄ ላለባችሁ እስኪ ፍሪካሽ ምን እንደሆነና ኢትዮጵያ ውስጥ ይሰራል ወይስ አይሰራም የሚለውን ቻትጂፒቲን እንጠይቀው። እሺ አሁን በቀጥታ ቻትጂፒቲ ውስጥ እንገባለን። እሺ ፍሪካሽ ኢትዮጵያ ውስጥ ይሰራል በአጭር መልስ። ያው እንግዲህ እንደምታዩት ነው፣ ሰርች እያደረገ ነው። ያው መልሱን እንግዲህ ቻትጂፒቲ የመለሰልን ማለት ነው። አው ፍሪካሽ በኢትዮጵያ ይሰራል። ቤተሰቦች የፍሪካሽ አፕሊኬሽንን ሊንክ ለማግኘት ወይም ዌብሳይት የቴሌግራም ቻናል አለኝ። እሱ ጋር የቴሌግራም ቻናል ውስጥ ገብታችሁ በቀጥታ ከፕሌይ ስቶር ማውረድ ትችላላችሁ ማለት ነው። አሁን እንግዲህ ፍሪካሽ ይሄንን ይመስላል። ቀጥታ ወደ ፍሪካሽ እንግባ። እንግዲህ ፍሪካሽ ስንገባ እንደዚህ ነው። በፌስቡክ ወይም ደግሞ በኢሜይላችን ወይም በጂሜል አካውንታችን በጉግል አካውንታችን መግባት እንችላለን። እኔ እስኪ ለእናንተ ለማሳየት በጉግል አካውንት ለመግባት እንሞክር። ኢትዮጵያ ውስጥ ይሰራል እንግዲህ እሺ እንግባ። ኮንቲኒውን በለው። እንግዲህ በሚገባ ወደ ፍሪካሽ አፕሊኬሽን ገብተናል ማለት ነው። እንግዲህ ፕሮፋይላችን ይህንን ይመስላል። አዲስ አካውንት ስለሆነ የሰራነው $0 ነው። ኦፈራችንም 0 ነው። በቀጥታ እንዴት ነው ገንዘብ የምንሰራው የሚለውን ነገር ላሳያችሁ። ቀጥታ ፕሮፋይል ምልክታችንን እነካለን። ከዛ ስታርት ኤርኒንግ የሚለውን እነካለን። ከዛ በኋላ እስኪ ለምሳሌ ይሄንን እንጫን። ይሄንን ከሰርቬ በፊት መውሰድ ትፈልጋለህ ወይ እያለኝ ነው። ግን መጀመሪያ እኔ ሰርቬውን መልሼ $0.24 ማግኘት ስለምፈልግ ነው እንለዋለን። በቀጥታ ሳይን አፕ እናደርጋለን ማለት ነው። ወደ $0.5 ወደሚሰጠን ሰርቬይ ማለት ነው። በቀጥታ እንገባለን። ትንሽ እንጠብቀዋለን። በዳታ እየተጠቀምኩ ስለሆነ አንዳንዴ ሊደክም ይችላል ኢንተርኔት ማለት ነው። ፕሌይ ነው እንለዋለን። እዚህ ጋር ክሎዝ እንለዋለን። ፕሌይ ነው እንለዋለን። እሺ ፕሌይ እንለዋለን። በትክክል ጥርት ብሎ የሚታየንን በትክክል እንግዲህ እንሞላለን። ስቴፕ ባይ ስቴፕ ብለዋል። እሺ እንሙላ። መጀመሪያ
ቢ ይመስለኛል በትክክል ጥርት ብሎ የሚታይ ቢ። ከዛስ ሰብሚት እናርግ። ኮንቲኒው እንበል። እሺ እዚህ ጋር ነው እንጽፋለን እንዴ ኮንቲኒው እንዳለን። አሁንም እንግዲህ በስርዓት ቀስ ብላችሁ ታገሱኝ። ቪዲዮውን ይዩትና መልሱን ስጡን የሚል ማትስ ኩዌሽን ነው። እስኪ እንየው ለማናቸውም እስኪ ማትስ ላይ ብዙ አይደለም። እስኪ አንዱን ጻፉ፣ ችግር የለውም፣ ምንም የሚያመጣው ነገር የለም። the answers be continue to process the next level ይላል። ኮንቲኒው እንለዋለን። አሁንም ኢምፕላይ እናደርጋለን። Let's put your knowledge of literature to the test. We're looking for the English author who ድምፁን ልቀንሰው ኮፒራይት እንዳይጠይቀኝ። To date, more than 2 billion copies of this author's books have been sold. At the age of 36, the acclaimed novelist famously disappeared for 11 days. Have your little grey cells figured out who we're looking for yet? Great. Now take a close look at the following books. እዚህ ጋም ሰብሚት እንበለው ይበቃናል። ይሄን ያክል ቪዲዮን ካየ ነው። አሁንም ኮንቲኒው እንበለው። አንዳንድ ኦፈሮች እንግዲህ ትንሽ ጥያቄያቸው ረዘም ይላልና እኔ ለእናንተ ለማሳየት ያክል ዝም ብዬ ነው መልሱን የመልሰው። እናንተ ገንዘባችሁን ስትሰሩ እያሰባችሁበት እያነበባችሁት ስሩ። እሺ ያው እንግዲህ ዳታ ስለሆነ እሺ ዝም ብላችሁ ደስ ያላችሁን እንትን በሉ። እናንተ እኔ ዝም ብዬ ነው የምነካው እናንተን ለማሳየት ያክል ጀስት እንዲፈጥንልኝ ስለምፈልግ ቪዲዮው እንዳይረዝምብኝ እንደዛ ነው እንትን ምለው። ዝም ብዬ ሳላነብ እየነካሁት ያለሁት። አሁን ጨርሰናል። በቀጥታ ወደ አፕሊኬሽናችን መሄድ እንችላለን ማለት ነው። ቀጥታ አያችሁት 0.5 USD ሰርተናል ማለት ነው። እነዚህን ጥያቄዎች መመለስ ማለት ነው። እንግዲህ ቪዲዮ ከረዘመባችሁ በጣም ይቅርታ እሺ። አሁንም እንግዲህ ብዙ ኦፈሮችን መስራት እንችላለን። አሁንም እዚህ ጋር ሌላ ሰርቬይ አለ 0.1 ዶላር የሚሰጥ ይሄንን እስቲ እንየው። ጌት ስታርትድ እንበለው። ሜል ዮር ፖስታል ኮድ። እኔ እንግዲህ ኢትዮጵያ ውስጥ ነው ያለሁት። እኛ አካባቢ የሚገኘውን የፖስታ ቁጥር እናስገባለን። እሺ የስም በለው። እሺ የተወለድንበትን እንምረጥ። የተወለድንበትን ጊዜ ዓመተ ምህረት ወይም እሺ ኦክቶበር እሺ 20 እሺ አሁንም ኔክስት እንበል። አሁንም እንደምታዩት 0.6 ደርሰናል። ኮንቲኒውን በለው። አሁንም ወደ ቦታችን ባክ ብለን እንመለስ። ሰርቬያችንን ጨርሰናል። በቀን እንግዲህ የሚሰጠን 2 ሰርቬይ ነው ግን ማለት ነው። ቪፒኤን ብታበሩ እናንተ ቪፒኤኑን ማብራት አልፈለጋችሁም ይመስለኛል እንግዲህ ባለፈው ባሳየዋችሁ ቪዲዮ እንጂ ቪፒኤን ብታበሩ ብዙ ሰርቬይ አሉ። $1 $2 በአንድ ጥያቄ የሚከፍል ማለት ነውና ኢትዮጵያ ውስጥ ትንሽ በሰርቬይ ትንሽ በቃ ክፍያው አነስተኛ ነው። ለዛ ነው
እነዚህ ከታች አራቱ የምታያቸው ጌም አውርደን የምንጫወትባቸውና ገንዘብ የምንሰራባቸው ቦታዎች ናቸው። ለምሳሌ እኔ ልንካና እንዴት እንደሆነ ጌሞችን አውርደን ገንዘብ እንደምንሰራ ላሳያችሁ ማለት ነው። ተመልከቱ። ሁሉም ኢትዮጵያ ውስጥ የሚሰሩ ጌሞች ናቸው። ሁሉም ይከፍሉናል ስንጫወት፣ ግን በሌቭል ነው የሚከፍሉን። እሺ በሌቭል ነው። ለምሳሌ ሌቭል 10 ላይ ስትደርሱ ይሄን ያክል ዶላር ከፍላችኋለሁ ሊሆን ይችላል። ገብታችኋል አይደል? እንደ ምሳሌ $5 ሊሆን ይችላል፣ $10 ሊሆን ይችላል። ሌቭል 100 ስትደርሱ ይሄን ያክል ዶላር ከፍላችኋለሁ ምናምን የሚል ነው እና ወርዳችሁ መጫወት ትችላላችሁ። ግን ትንሽ ስልካችሁ ቢያንስ 4GB ራም ቢኖረው የተሻለ ነው ብዬ አስባለሁ። ጌሞች ትንሽ ተለቅ ያሉ ናቸውና ሳይዛቸው እንደዛ ቢሆን የተሻለ ነው እላለሁ። ለምሳሌ የትኛውን የመጀመሪያውን ላሳያችሁና ለምሳሌ የመጀመሪያውን እንከውና ላሳያችሁ። ተመልከቱ። አሁን ለምሳሌ እዚህ ጋር ይሄን ጌም ማለት ነው አውርደን ሌቭል 10ን ስንጨርስ $5 ሰጣችኋለሁ ይላል። አንደኛው ላይ እዩት እንደምታዩት። ሁለተኛው ላይ ደግሞ ሌቭል 50 ላይ ስንደርስ $22፣ ሶስተኛው ደግሞ ሌቭል 100 ስንደርስ $54 እያለ ነው የሚቀጥለው። ኮምፕሊት ዘ ሌቭል 200 ደግሞ ይኸው $86 እያለ እስከ ስንት ሌቭል ነው ያለው ተመልከቱ። እስከ 6000 ሌቭል አለውና ቢያንስ በ6000 ሌቭል 268 USD ይከፍላል፣ ዶላር ይከፍላል ማለት ነው። ስለዚህ ይሄን አፕሊኬሽን እንዴት ነው የምናወርደው? ለምሳሌ እዚሁ ላይ ከሌላ ቦታ ሄደን ብናወርደው አይሰጠንም። እንዴት ነው የምናወርደው? ቀጥታ እቺኛዋን አርን የምትለዋን የለም እነካታለን። ቀጥታ ወደ የምናወርድበት ዌብሳይት ወይም ደግሞ ወደ የምናወርድበት ዌብሳይት በሰከንዶች ውስጥ ይዞን ይሄዳል ማለት ነው። ተመልከቱ። በቀጥታ ወደ አፕሊኬሽኑ ገብቷል። እኔ ከፍሪ ካሽ አካውንት ገብቼ እየሰራውበት ስላለ አውርጄዋለሁ። ቀጥታ አውርደን ስንጭ ነው ምን ይመጣልናል? እዚሽ ጋር ኖቲፊኬሽን ይመጣልናል። ከዛ በኋላ በሌቨል 10 ይሄን ያክል ዶላር እሰጣለሁ በቀን ውስጥ ይልና እዚህ ጋር ኖቲፊኬሽን የሚለው ላይ ያመጣልናል ማለት ነው። እንደዛ አድርጋችሁ መስራት ትችላላችሁ ቤተሰቦቼ። ካሻውት እዚህ ጋር ነው ያለው። ካሻውቱን አስቀድም አሳያችሁ ቪዲዮ መጀመሪያ ላይ አሳይቻችኋለሁ ብዬ አስባለሁ። $5 በላይ ሲሆን ነው የምናወጣው። በፔፓልም ሊሆን ይችላል፣ በቪዛም ሊሆን ይችላል እና ደግሞ በቢትኮይን መሰረት በክሪፕቶ ማለት ነው ማውጣት እንችላለን። ወደ ያለንን ዶላር ወደ ክሪፕቶ ቀይረን ወደ ባይናንስ መላክ እንችላለን፣ ወደ ባይቢት መላክ እንችላለን። ወደ ተለያዩ ዋሌቶች ወደ ክሪፕቶ ዋሌቶች ልከን ፒቱፒ ሸጠን ገንዘባችንን በቀጥታ ወደ ኢትዮጵያ አካውንታችን ማስገባት እንችላለን ማለት ነው። ቤተሰቦቼ እንግዲህ ለዛሬው ይዤላችሁ የቀረብኩትኝ ቪዲዮ ይህንን ይመስላል። ሁላችሁም ላይክ፣ ሼር እና ሰብስክራይብ አድርጉ የዩቲዩብ ቻናሌን። ያልገባችሁን እያንዳንዱን ኮሜንት ላይ ጻፉልኝ። ለእያንዳንዳችሁ ምላሽ የምሰጥ ይሆናል። በቀጣይ በሌላ ቪዲዮ እንገናኛለን። ቻው።